አንድ ነገር ሰርች አድርገህ መልስ ታገኝ ያን መልስ እውነት መሆኑን የወሰነው ማን ነው? ትክክለኛ ወይም አኩሬት መሆኑን አይደለም፣ ጠቃሚ ወይም ሄልፕፉል መሆኑን አይደለም፣ እውነት ወይም ትሩ መሆኑን። አንድ ሲስተም አለ፣ ህጎች አሉት፣ ግን ብዙ ሰው አውቃቸውም። ባለፉት ቪዲዮዎች አራቱን የማውቂያ መንገዶችና ግራውንዲንግ የተባለውን መርህ ሀሳቦች ከተሞክሮ ጋር ሲገናኙ እንዴት ለአንተ እውነት እንደሚሆኑ አብራርቻለሁ። ያ ስለ አንተ አእምሮ ነበር፣ ነገሮች ለአንተ እንዴት እውነት እንደሚሆኑ። ዛሬ ግን ስለ ዲጂታሉ ዓለም ነው፣ ነገሮች ለማሽኖች እንዴት እውነት እንደሚሆኑ እና ያ አሁን ለአንተ እውነት የሚሆነውን ነገር እንዴት እንደሚወስን እናያለን። መሰረቱን ጀምር። እውነት ምንድን ነው? አንድ ክሌም ወይም ይገባኛል ባይ ንግግር እውነት ወይም ውሸት ሊሆን የሚችል አረፍተ ነገር ነው። ለምሳሌ ዋሽንግተን ዲሲ የዩናይትድ ስቴትስ ኦፍ አሜሪካ ዋና ከተማ ናት። ይህ አንድ ክሌም ነው። አንድ ክሌም እውነት የሚሆነው ከእውነታው ከሪያሊቲ ጋር ሲገጥም ነው። ዋሽንግተን ዲሲ በእርግጥ ዋና ከተማ ከሆነች ንግግሩ እውነት ነው፣ ካልሆነች ግን ውሸት ነው። እስካሁን ቀላል ነው። ችግሩ እዚህ ጋር ነው። አንድ ክሌም ከእውነታው ጋር መግጠሙ እንዴት ታውቃለህ? ዋሽንግተን ዲሲ ዋና ከተማ ስትሆን አንተ እዛ አልነበርክም። በግል ማረጋገጥ አችልም። የቬሪፊኬሽን ወይም የማረጋገጥ ችግር ይባላል። እውነት ማረጋገጫ ይፈልጋል። ንግግሩ ከእውነታው ጋር መግጠሙን የምትፈሽበት መንገድ። ብዙ ሺህ ዓመታት የሰው ልጅ እውነትን የሚያረጋግጥባቸው አራት መንገዶች ነበሩት። አንደኛው ዳይሬክት ኤክስፒሪየንስ ይባላል። ቀጥተኛ ተሞክሮ፣ በቃ በአይን አይቻለሁ እንደማለት ነው። እዛ ነበርክ፣ ምስክር ነህ። በጣም ጠንካራ የሆነ ቬሪፊኬሽን ነው። ሁለተኛው ትረስትድ አውቶሪቲ፣ የታመነ አካል የሚባል አለ። አስተማሪ ተናግሯል፣ ሽማግሌዎች አረጋግጠዋል፣ ባለሙያው መስክሯል። ሰውን ስለምታምን ንግግራቸውንም ታምናል። ሶስተኛው ኮንሰንሰስ ነው፣ የሰዎች ስምምነት። ሁሉም ሰው በሆነ ነገር ላይ ይስማማል። ብዙ የተለያዩ ሰዎች አንድ ነገር ካሉ ምናልባት እውነት ነው። አራተኛው ሴክሬድ ኦር ኦፊሻል ቴክስቶች ናቸው። ተጽፎ ይገኛል ምናምን እንደሚባለው ማለት ነው። ሰው ህጋዊ ሰነዶች፣ መዝገበ ቃላት ወይም ቅዱሳት መጽሐፋት። እዚህ ሲስተሞች ግን በጣም ዝግተኛ ናቸው። ከሰውን ተሳትፎ ይፈልጋሉ። ለመንደሮች፣ ለከተሞች፣ አልፎ ተርፎም ለሀገራት ይሰራሉ። ለኢንተርኔት ግን አይሰራም። የቀየረው ነገር ይሄ ነው። ኢንተርኔት በየቀኑ በቢሊዮን የሚቆጠሩ ክሌምስ ይፈጥራል። ፖስቶች፣ ዌብሳይቶች፣ ፕሮፋይሎች፣ ምርቶች እያንዳንዳቸው ይህ አለ፣ ይህ እውነት ነው የሚሉ ንግግሮች ናቸው። በዚህ ኮንቴክስት ስኬል ማለት በአንድ ጊዜ የሚፈጠረው የንግግሮች ብዛት ነው። በሺዎች አይደለም፣ በሚሊዮን አይደለም፣ በቢሊዮኖች ነው። አንድ ዳታ ፖይንት ሊፈተን የሚችል አንዲት መረጃ ነች። አንድ ስም፣ አንድ ቀን፣ አንድ ቦታ። እያንዳንዱ ክሌም ደግሞ ብዙ ዳታ ፖይንትስ ይይዛል። ቢሊዮን ክሌምስ፣ ትሪሊዮን ዳታ ፖይንትስ። ማንኛውም ሰው ይህንን ሁሉ ፈትሾ ሊጨርስ አይችልም። ሰዎች ስብስብም ቢሆን እውነት ማረጋገጫ ወይም ቬሪፊኬሽን የሚፈልግ ከሆነ ማረጋገጥ ደግሞ መፈተሽን የሚጠይቅ ከሆነ እና የሰው ልጅ በዚህ ስኬል ሊፈትሽ ካልቻለ ወይ ኢንተርኔት ላይ እውነት ይጠፋል ወይ ደግሞ ማሽኖች ሊያረጋግጡት ይገባል። አሁን እውነትን የሚያረጋግጡት ማሽኖች ናቸው። ችግሩ ግን ይሄ ነው። ማሽኖች አንድን ንግግር ወይም ክሌም ከእውነተኛው ዓለም ጋር ማነጻጸር አይችሉም። ማሽኑ ዋሽንግተን ዲሲ ሄዶ በእርግጥ ዋና ከተማ መሆኗን ማረጋገጥ አይችልም። አይን የለውም፣ ተሞክሮ የለውም፣ ከእውነታው ጋር ቀጥተኛ ግንኙነት የለውም። ታዲያ ማሽኖች እንዴት ያረጋግጣሉ? እንዴት ቬሪፋይ ያደርጋሉ? አንዱን ንግግር ከሌላ ከተረጋገጠ ዳታ ከአዘር ቬሪፋይድ ዳታ ጋር ያነጻጽራሉ። ዊኪፒዲያ ዋሽንግተን ዲሲ ዋና ከተማ ናት ካለ፣ የአሜሪካ መንግስት ዌብሳይት ተመሳሳይ ነገር ካለ፣ ሌሎች የታመኑ የዜና ምንጮችም ያንኑ ካሉ ማሽኑ አስቀድሞ ታማኝ ተብሎ በተመዘገቡ ምንጮች መካከል ስምምነት ወይም ደግሞ አግሪመንት ያያል። ማሽኑ እውነት መሆኑን አያውቅም። እሱ የሚያውቀው አስቀድሞ በሲስተም ውስጥ ካለ መረጃ ጋር መገጣጠሙ ወይም ደግሞ ኮንሲስተንሲ ብቻ ነው። ይሄ በጣም ወሳኝ ነው። የማሽን እውነት ማለት ከሪያሊቲው ጋር ማሽ ማድረግ ወይም ከእውነታው ጋር መግጠም ማለት አይደለም። የማሽን እውነት ማለት በማረጋገጫ ሲስተም ውስጥ ካለ መረጃ ጋር መግጠም ማች ማድረግ ማለት ነው። ታዲያ ይሄ የተረጋገጠ መረጃ የት ነው የሚቀመጠው? እዚህ ጋር ነው ኖሌጅ ግራፍ የሚመጣው። ኖሌጅ ግራፍ ማለት በኢንቲቲስ በነገሮች በአካላትና በመካከላቸው ያለውን ግንኙነት ወይም ሪሌሽንሺፕስ የሚያሳይ ግዙፍ የሆነ ዲጂታል መዋቅር ነው። ሁሉ ነገር ዲፋይን እያደረግን ኢንፈርስት ፕሪንሲፕል ስለምንሄድ ይህንን ደግሞ ልቀጥል። አንድ ኢንቲቲ በግልጽ ሊለይ የሚችል ማንኛውም ነገር ነው። ሰው ሊሆን ይችላል፣ ቦታ ሊሆን ይችላል፣ ድርጅት ሊሆን ይችላል፣ ወይም ሀሳብ ሊሆን ይችላል። አንተ አንድ ኢንቲቲ ነህ። ሜይ ቢ ኢትዮጵያ ሊሆን ይችላል፣ ወይ ደግሞ አሜሪካ ዩኤስ ሊሆን ይችላል። አንድ ኢንቲቲ ነች። ዋና ከተማ ደግሞ በሁለት ኢንቲቲስ መካከል ያለ ግንኙነት ነው። ጉግል ይህንን ኖሌጅ ግራፍ መገንባት የጀመረው እንደ ኢሮፓያን አቆጣጠር በ2012 ነው። ፍሪቤዝ የተባለ ኩባንያን ገዙ፣ ዊኪፒዲያን ዋጡ።
ዊኪፒዲያ ስንል በሚሊዮን የሚቆጠሩ ገጾች በሰዎች የተረጋገጡ መረጃዎች ናቸው ያለ። በቢሊዮን የሚቆጠር የሰው ልጅ ጉልበት እውነትን ለማረጋገጥ ፈሷል። ከዚያም አንድ ወሳኝ ነገር አደረጉ። ለእያንዳንዱ የተረጋገጠ ኤንቲቲ የማሽን መለያ ሰጡት። እነዚህ ኖሌጅ ግራፍ ማሽን አይዲስ ይባላሉ። ኖሌጅ ግራፍ ማሽን አይዲስ ካለ መኖር ተረጋግጧል ማለት ነው። በሲስተም ውስጥ አንከር ተደርገሃል። በዲጂታል ዓለም አንተ እውነት ነህ። ይህንን ሳታውቁ አይተዋል። ጉግል ላይ አንድ የታወቀ ሰው ስም ስትፈልግ በስተቀኝ በኩል የሚመጣው የመረጃ ሳጥን ይሄ ፎቶ፣ ልደቱ፣ ሙያው ሰርች ሪዛልትስ አይደለም። ያ ኢንቲቲ ተረጋግጧል፣ ቬሪፋይድ ሆኗል። ብዙ ምንጮች መኖሩን አረጋግጠዋል። ኖሌጅ ግራፍ ማሽን አይዲ አለው። በኖሌጅ ግራፍ ውስጥ መሰረት ተጥሎለታል ማለት ነው። ያ ሳጥን የሚናገረው ይህ አካል በማረጋገጫ ሲስተማችን ውስጥ እንደ እውነተኛ ነገር ግራውንድድ ሆኗል የሚል ነው። ለፎ ቪዲዮ ስለ ግራውንዲንግ ያወራ ነውን አስታውስ። ሀሳቦች ለአንተ እውነት የሚሆኑት ከተሞክሮ ጋር ሲገናኙ ነው። ኖሌጅ ግራፍ ደግሞ በዓለም አቀፍ ደረጃ የሚሰራ ግራውንዲንግ ነው። ነገሮች ለሲስተሞች እውነት የሚሆኑ ከተረጋገጠ ዳታ ጋር ሲያያዙ ነው። ብዙ ሰው ፈጽሞ የሚያረዳው ነገር ይሄ ነው። ኢንተርኔት ላይ አንድ ነገር እውነት ተብሎ የሚወሰነው በእውነት ውስጥ ለተከናወነ አይደለም። የሚወሰነው በማረጋገጫ ሲስተሞች ውስጥ ግራውንድድ ስለሆነ ብቻ ነው። በሲስተም ውስጥ ከሌለ ኖሌጅ ግራፍ ማሽን አይዲ ከሌለ፣ ዊኪፒዲያ ከሌለ፣ የተረጋገጠ ዲጂታል አሻራ ከሌለ በዲጂታሉ ዓለም አንተ የለህም። ማሽኑ ስለ አንተ የሚነገሩትን ንግግሮች ሊያረጋግጥ አይችልም፣ ምክንያቱም መሰረት ወይም አንከር የለህም። በሌላ በኩል በሲስተም ውስጥ ከሌለ ግን በተሳሳተ መረጃ ከተመዘገብክ ያ የተሳሳተ መረጃ እውነት ሆኖ ይወሰዳል። ለምን ካልክ ምክንያቱም ማሽኑ የሚያረጋግጠው ከእውነታው ጋር ሳይሆን ከሲስተሙ ጋር ስለሆነ ነው። ካርታው ራሱ መሬቱ ሆኗል። ማፕ ሃዝ ቢካም ቴሪቶሪ። ይህ በጣም አሳሳቢ የሚሆነው አንድ ነገር ስትረዳ ነው። አሁን የምታወራቸው የኤአይ ሲስተሞች የሰለጠኑት በዚህ ዳቶች ላይ ነው። እነዚህን የማረጋገጫ መዋቅሮች የወረሱ ናቸው። ጉግል እውነት ብሎ ግራውንድ ያደረገው ነገር ኤአይ የሚያውቀው እውነት ይሆናል። ኤአይ ለጥያቄ በድፍረት መልስ ሲሰጥ እውነታውን እያጣቀሰ አይደለም። እያጣቀሰ ያለው በማረጋገጫ ሲስተሞች ውስጥ እውነት ተብሎ የተመዘገበውን ነው። እውነትን የማረጋገጥ ስራችንን አብዛኛው ሰው መኖራቸውን ለማወቃቸው ሲስተሞች አሳልፈን ሰጥተናል። ግራውንዲንግ ፕሪንሲፕል የአንተ አእምሮ ምን እውነት እንደሆነ እንዴት እንደሚወስን አሳይተዋል። አሁን ደግሞ ሲስተሙ ምን እውነት እንደሆነ እንዴት እንደሚወስን እያየ ነው። በቅርቡ ደግሞ ሁለቱ የት እንደሚገናኙ እናያለን።